መኖር ባለብኝ ልክ እየኖርኩ አይደለም ብላችሁ ራሳችሁን ለምትጠቅሱ ሰዎች ነው ይሄ ቪዲዮ የተዘጋጀው። በጣም ብዙ ችግሮች አሉብኝ፣ እነኛን ችግሮች ሁሉ እንደዚሁ ባንዴ ነው መቅረፍ ያለብኝ ብላችሁ ታስባላችሁ። ከዛ በኋላ ስራ ትገባላችሁ። በቃ እያንዳንዱን ችግራችሁን ለመቅረፍ ስራ ውስጥ ትገባላችሁ። ከዛ በኋላ ለአንድ ሳምንት ለሁለት ሳምንት ልትሞክሩት ትችላላችሁ። ከዛ በኋላ ሰውነታችሁ እቅት ይለዋል። ከዛ በኋላ ይደክማችኋል። እንዴት እንዲህ ብዬ እንዲህ ማረጋጋተኝ ማረባ ሰው ነኝ ትላላችሁ። ተስፋ ትቆርጣላችሁ በራሳችሁ። ከዛ በኋላ 4 5 6 ብላችሁ ያሰባችሁትን ትላልቅ የስኬትና የእድገት ጉዞ ሁሉንም ትቆርጡታላችሁ ማለት ነው። እና ይሄ ለምን እንደሚመጣ ይገባኛል፣ መረዳት እችላለሁ። በ5 ደቂቃ ውስጥ አንድ በጣም ፈላስፋ ነኝ ሳይኮሎጂስት ነኝ የሚል ሰው ታያላችሁ። ከዛ ቪዲዮን ስታሳልፉት ከዛ እኔ እኮ በጣም ስኬታማ ቦዲ ቢልደር ነኝ ምናምን ብሎ የሚመጣ ሌላ ሰው አለ። ከዛ እሱን ስታሳልፉት እኔ በአንድ ቀን ውስጥ 300,000 የማገኘው የሚል ፎሬክስ ትሬደር ታገኛላችሁ። እሱን ቪዲዮ ስታሳልፉት በ24 ዓመቴ መጽሐፍ ጻፍኩኝ የሚል ሰው ታገኛላችሁ። ከዛ በኋላ በጣም ዴቫስቴቲንግ የሆነ ሞመንት ነው የሚሰማችሁ። ምን አይነት ማረባ ሰው ነኝ፣ እድሜን እያባከንኩኝ ነው፣ መለወጥ አለብኝ የሚለው ነገር የሚመጣው ለዛ ነው። በዚህ አይነት መልኩ ራሳችሁ ላይ ጫና ስትፈጥሩ ያለው ትልቁ ችግር ምንድን ነው? አይምሯችሁ ጀጅ እየተደረገ ያለው 5 ታላላቅ ስኬት ላይ ያሉ ሰዎችን አይቶ ከዛ ግን እነኛ ሰዎች የየራሳቸው ጉድለት ይኖራቸዋል። አይምሯችሁ ግን የሚያስበው የ5ቱን ታላላቅ ሰዎች ጠንካራ ጎን ነው መያዝ ያለብኝ የሚለውን ነው የሚያስበው። 5ቱን ሰዎች እንደ አንድ ሰው ነው የሚያያቸው። ወይም 5ቱን ሰዎች አይቶ 5ቱንም ነገር ማድረግ እንዳለባችሁ ነው ውስጣችሁ የሚነግራችሁ። ማወቅ ያለባችሁ እጅግ በጣም ትልቁ ነገር የሰው ልጆች የሚኖሩት በስህተት ውስጥ ነው። ማወቅ ያለባችሁ ትልቁ ነገር የሰው ልጆች የሚኖሩት በስህተት ውስጥ ነው እና የህይወት ትልቁ ግባችንም እስክንሞት ድረስ ካሉብን ችግሮች፣ ካሉብን ፈተናዎች፣ ካሉብን ስህተቶች ለመላቀቅ ነው። እስክንሞት ድረስ ይሄ ትግል ይቀጥላል። ስለዚህ በጉዞ ውስጥ ግን ያን ሂደት ቶለሬት ማድረግ ያስፈልጋል። ፐርፌክት ሰው አለመሆናችሁን መገንዘብ ያስፈልጋል። ስህተት ያለባችሁ ደካማ ሰው መሆናችሁን መቀበል ያስፈልጋል። ስህተት ሊኖርብኝ የሚገባኝ አይነት ሰው አይደለሁም የሚለው አመለካከት ስለሚጎዳ ነው። እያንዳንዱ ችግር መቅረፍ አለብኝ አሁኑኑ የሚለው ነገር ደግሞ ተስፋ ያስቆርጣችኋል። ያላችሁን ፖቴንሻል በየጊዜው መጠቀም፣ ቀስ በቀስ መጠቀም እንዳትችሉ አስሮ የሚገድባችሁ ነገር ነው። ኢንጂነሪንግ ላይ ይሄ ሀሳብ ኤረር ቶለራንስ ይባላል። አንድ ሲስተም ስህተት አለው። ስህተት ኖሮ ማለት ግን እንዳለ ትልቁ ሲስተም መበላሸት አለበት ማለት አይደለም። ስህተት ኖሮበት በራሱ ፋንክሽን ማድረግ አለበት ያ ሲስተም። ያ ነው እዚህ ዓለም ላይ ያለው እውነታ። ፊዚክስም ውስጥ ይሄ ሀሳብ አንሰርቴኒቲ ፕሪንሲፕል በመባል ይታወቃል። ኦኬ ይህንኛው ስህተት አለብኝ፣ ስለዚህ ምናልባትም በ2ኛው ዓመት በ3ኛው ዓመት ወይ በ4ኛ ዓመት የሚቀረፍ ነገር ነው ብላችሁ ቀስ በቀስ የሚቀረፍ ነገር